ዛሬ ብዙ ሴቶችን የሚያስጨንቅ ነገር ላይ እንነጋገራለን። የ5ኛ ዓመት ሜዲሲን በመሆኔ ያወቅኩትን ያክል ሼር አረግላችኋለሁ። ሞስትሊ ሴቶች እስከ መጨረሻ ተከታተሉ። ወንዶችን ማወቅ ስላለባችሁ ቢሰሙ ይጠቅማችኋል። የወር አበባ ሲመጣ ከባድ የሆድ ህመም፣ የጀርባ ህመም፣ ድካም፣ መበሳጫት ወይም ማቅለሽለሽ ይሰማሻል አይደል? አንዳንድ ሴቶች ደግሞ እስከ ትምህርት መቅረት፣ ስራ ማቋረጥ እና በቤት መተኛት ድረስ ይደርሳሉ። ነገር ግን ይህን ህመም በቀላል መንገዶች መቀነስ እንደሚችሉ ታውቂያለሽ? ዛሬ በሳይንስ የተደገፈ 5 ውጤታማ መንገዶችን ከኔ ጋር እንማራለን። ለማታውቁኝ ተሻገር ይባላለሁ። የ5ኛ ዓመት ሜዲሲን ተማሪ ነኝ። በዛሬ ላይ የምናውረው ብዙ ሴቶች የሚሰሩትን ስህተቶች እና መቼ ወደ ሐኪም መሄድ እንዳለብሽ እስከ መጨረሻ እንወያያለን ማለት ነው። ስለዚህ ቪዲዮን እስከ መጨረሻ ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልን እና ላይክ እና ሼር ማድረጋችሁ እንዳይረሳ። ለአብዛኞቻችሁ ጥያቄ ስለሆነ የወር አበባ ህመም ለምን ይከሰታል? ያው እንደዛ ለምትሉኝ በመጀመሪያ ህመሙ ለምን እንደሚከሰት እንረዳ። በወር አበባ ጊዜ ማህፀን ውስጥ የተሰራው ሽፋን ለመውጣት ማህፀኑ ይጠቃለላል። ይህን ሂደት የሚቆጣጠሩ ፕሮስቶግላንዲን የሚባሉ ኬሚካሎች እንዳሉ ታውቃላችሁ። እነዚህ ኬሚካሎች በብዛት ሲመረቱ የማህፀን ጡንቻዎች በጣም ኃይለኛ ሁኔታ ላይ ይጠቃለላሉ ማለት ነው። ይህም የሆድ ቁርጠት እና ህመም ያስከትላል። አሁን ወደ መፍትሄዎቹ ስንሄድ 5 መፍትሄዎችን ይዤላችሁ መጥቻለሁ። የመጀመሪያው እና በጣም ውጤታማው መንገድ ሙቀት መጠቀም ነው። ሙቅ ውሃ የያዘ ሃይላንድን ወይም ቦርሳ ወይም ሙቅ ፎጣ ወይም ሙቅ መታጠቢያ መጠቀም ትችላለሽ ማለት ነው። ሙቀቱ የማህፀን ጡንቻዎችን እንዲያዝናኑ ያደርጋል። ስለዚህ ህመሙ በቀላሉ ይቀንሳል ማለት ነው። ብዙ ሴቶች 15 እስከ 20 ደቂቃ ሙቀት በመጠቀም እፎይታ እንደሚያገኙ ይናገራሉ። በተለያዩ ጎግል ምናምን ላይ ሰርች ብታደርጉ እና ያን ስታደርጉ ምንድነው ጥንቃቄ ማድረግ አለባችሁ? በጣም የሚያቃጥል ሙቀት መጠቀም የለባችሁም ማለት ነው። ሁለተኛ መፍትሄ የሚሆነው ቀላል የአካል እንቅስቃሴ ማድረግ። ብዙ ሰዎች ህመም ሲሰማቸው ቀኑን ሙሉ በአልጋ ላይ ይውላል። ነገር ግን ይህ ሁል ጊዜ ጥሩ መፍትሄ አይደለም። ቀላል የእግር ጉዞ ማድረግ፣ ትንሽዬ ዱብ ዱብ ማድረግ ህመሙን ሊቀንሱ ይችላሉ ማለት ነው። አካል ሲንቀሳቀስ ምንድነው ኢንዶርፊን የሚባል ተፈጥሯዊ የህመም ማስታገሻ ሆርሞን ይለቀቃል ማለት ነው። ያ ኢንዶርፊኑ ህመሙን ያሳንሳል። ቢያንስ 10 ደቂቃ ወይ 20 ደቂቃ መራመድ እንኳን ልዩነት ሊያመጣ ይችላል። እንቅስቃሴ በጣም ወሳኝ ነው፣ ፕሬድ ሲመጣ ማለት ነው። ሶስተኛ መፍትሄ ብዙ ውሃ መጠጣት ነው። ብዙ ሰዎች የማያውቁት ነገር አለ። ውሃ ማጣት የሆድ እብጠትን ሊጨምር እንደሚችል አብዛኞቻችሁ አታውቁም። ይህም ህመሙን ይባሳ ያደርገዋል ማለት ነው። በቂ ውሃ መጠጣት ምን ያደርጋል? እብጠትን ይቀንሳል። በቀን 6 እስከ 8 ብርጭቆ ውሃ መጠጣት ይመከራል ማለት ነው። ሌላኛው መፍትሄ የሚሆነው የምትበይውን ምግብሽን መጠንቀቅ አለብሽ። ለምሳሌ በወር አበባ ጊዜ የምትበዩ ምግብ ህመሙን ሊጨምር ወይም ሊቀንስ ይችላል ማለት ነው። ብዙ ጨው ያለው ምግብ እብጠትን ምን ያደርጋል? ያበዛል። ብዙ ስኳር ደግሞ የኃይል መለዋወጥን ያመጣል። በምትኩ በወር አበባ ጊዜ ምንድነው መጠቀም አለብሽ? ፍራፍሬ፣ አትክልት፣ ባቄላ እና ሙሉ እህል የሆነ ነገር መመገብ አለብሽ ማለት ነው። እነዚህ ሰውነትሽን እናረጋል ይረዳል። 5ኛ እና የመጨረሻው መፍትሄ የሚሆነው በቂ እንቅልፍ መውሰድ። እንቅልፍ ለጤና በጣም አስፈላጊ ነው። በቂ እንቅልፍ ካልተኛሽ ሰውነትሽ ለህመም የበለጠ ስሜታዊ ይሆናል። 7 እስከ 9 ሰዓት መተኛት ይመከራል ማለት ነው። ከዛ መቼ ሐኪም ማማከር አለብሽ ለሚለው ጥያቄ ደግሞ አንዳንድ ጊዜ ህመሙ መደበኛ ላይሆን፣ እነዚህ ምክንያቶች ካሉ ሐኪም አማክሪ። ለምሳሌ በጣም ከባድ ህመም ካለብሽ ሐኪም ማማከር አለብሽ። በየወሩ ህመሙ እየባሰ የሚመጣ ከሆነ ሐኪም ማማከር አለብሽ። ወደ ትምህርት ወይም ስራ እንዳትሄጂ የሚያደርግ ህመም ከሆነ እና ከባድ የደም መፍሰስ ካለ ሐኪም ማማከር አለብሽ ማለት ነው። ያው እንግዲህ ዛሬ የወር አበባ ህመምን ለመቀነስ 5 ቀላል መንገዶችን አውርተናል። አንደኛ ምንድነው ያልነው? ሙቀት መጠቀም፣ እንቅስቃሴ ማድረግ፣ ብዙ ውሃ መጠጣት፣ ጤናማ ምግብ መመገብ፣ በቂ እንቅልፍ ማግኘት።
ሁሉንም መተግበር አለባችሁ ማለት ነው። ከነዚህ ውስጥ የትኛውን እየተጠቀምሽ እንደሆነ በኮሜንት ጻፉልኝ። ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ አጋሩ። ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳረሱ። ያው በቀጣይ ቪዲዮ እንገናኛለን። ሃቭ ኤ ናይስ ታይም